ሰላም ቤተሰብ፣ ዛሬ በስፔን ላሊጋ የተደረጉ ጨዋታዎች ነበሩ። እንደዚሁ ከዛ መካከል ባርሴሎና ከኦሳሱና የነበረው ጨዋታ እንዲሁም ባርሳ ተቸግሮ ነበር። ከሰባ ደቂቃ ድረስ ኦሳሱናዎች ጥርቅም አድርገው ዘግተው በራቸውን ማን ነው የሚደፍረን የሚል አይነት ይመስለኝ ነበር። እንደውም ይህን አጋጣሚ ሪያል ማድሪድ የሆነ ተደብቀው አንድ አይናቸውን ጨፍነው እንደዚሁ ነው ምናምን ነገር የሚመለከት ነው ይመስለኝ። ባርሳ ነጥብ ይጥላል አይጥልም እንደማይጥል ውስጣቸው ይነግራቸዋል። እንደዚህ አይነት ነገር ድራማ የተሞላበት ነገር ነው ይመስለኝ። ዛሬ ትንሽ የጠበቁ ይመስለኛል። ግን ማድሪዶች ባርሳ ይሸነፋል ብለው ወይ ነጥብ ይጥላል የሚል ሀሳብ ይኖራቸው ይሆናል ብዬ አስባለሁ። ግን ደግሞ አይሆንም። ሙሉ 90 ደቂቃ እንደዚህ በመከላከል የወጣ ክለብ አይተን ስለማናውቅ አብዛኛው ሙሉ 90 ደቂቃ ተከላክለህ አንድ ነጥብ ይዘህ መውጣት የሚቻለው ግን ደግሞ በባርሳ ላይ እንደዛ ነገር አይቻልም። ተከላክለህ መውጣት ስለማይችል ባርሳ በራፊና የሁለት ጎሎች 2-0 አሸንፎ ጣፋጭ 3 ነጥብ ይዞ ወጥቷል። ባርሳ ዛሬ በቃ ይገባዋል። ምንም እንኳን ቢቸገር 3 ነጥብ ይዞ ወጥቷል። አሪፍ ነው ማለት እችላለሁ። በጣም ምርጥ ጨዋታ ነበር የዛሬው። አሪፍ ነው ባርሴሎና። በተረፈ ሼር ኮፒ ሊንክ አድርጉ ቤተሰብ። ሰላም አዳር።